ስለ ቅመሟ እህቴ እስኪ አንድ ነገር ልንገራችሁ። ይችናት ቅመሟ እናንተ ኢትዮጵያ ቁጭ ብላችሁ 24 ሰዓት እየደወላችሁ ብር የምትሉት አናታችሁ ይብረርና እንደዚህ ከኋላ በሽታዋን ተሸክማ ስራዋን ሰርታ ከወደፊት ለእናንተ ስለሳቀች ጤነኛ መስላችሁ ነው አይደለችም። ከኋላ በጣም ብዙ ሰበብ አለ። ህመሟን ለማንም ሳታሳይ ብትነግራችሁም ልትረዷት ማትችሉ ምን የሰለጠነ ሀገር ከጉፋን ውጪ ሌላ ምን ሊይዝሽ እያላችሁ ሆዷን የባሰ ስለምታቆስሏት ከኋላ በሽታዋን እንደዚህ ተሸክማ ለእናንተ ወደፊት እንደዚህ በቪዲዮ ስለሳቀች ጤነኛ ትመስላችኋለች። እናንተ አንዴ እኮ ኢትዮጵያ ማሰብ አትችሉ። እናንተ እኮ የለም እዚህ ያላችሁ ደግሞ ወንድሞቻችን በዚህ በጀርባ ካለው ቁስሏ እንደ ትል ተልትላችሁ ትገቡና ኋላ የባሰ ታነፍሯታላችሁ። እንዲህ ለምን ወይስ ኪበና እንደናታችሁ እዩዋት እንደ እህቷችሁ እዩዋት ምናምን ብትሉ ሊገባችሁ አልቻለም። እንደማን ልታያት ትችላላችሁ? እንደማንም አትዋት። ዝም ብላችሁ ቁስሏን ብቻ እዩላት። ከኋላ በዚህ በተሸከመው ቁስል እኮ ነው ግን ትል ሆናችሁ ምግቡ ታውቃላችሁ። በደካማ ጎኗ እኔ አባትሽ ምትክ እኔ እናትሽ ምትክ እኔ ሁሉ ነገርሽ ብላችሁ ትገቡና ሁሉ ነገሯን ታሳጣቷላችሁ። ኧረ ተው ግን ስለ ቅመሟ እህቴ እስኪ አንድ ነገር ልንገራችሁ። ይችናት ቅመሟ እናንተ ኢትዮጵያ ቁጭ ብላችሁ 24 ሰዓት እየደወላችሁ ብር የምትሉት አናታችሁ ይብረርና እንደዚህ ከኋላ በሽታዋን ተሸክማ ስራዋን ሰርታ ከወደፊት ለእናንተ ስለሳቀች ጤነኛ መስላችሁ ነው አይደለችም። ከኋላ በጣም ብዙ ሰበብ አለ። ህመሟን ለማንም ሳታሳይ ብትነግራችሁም ልትረዷት ማትችሉ ምን የሰለጠነ ሀገር ከጉፋን ውጪ ሌላ ምን ሊይዝሽ እያላችሁ ሆዷን የባሰ ስለምታቆስሏት ከኋላ በሽታዋን እንደዚህ ተሸክማ ለእናንተ ወደፊት እንደዚህ በቪዲዮ ስለሳቀች ጤነኛ ትመስላችኋለች። እናንተ አንዴ እኮ ኢትዮጵያ ማሰብ አትችሉ። እናንተ እኮ የለም እዚህ ያላችሁ ደግሞ ወንድሞቻችን በዚህ በጀርባ ካለው ቁስሏ እንደ ትል ተልትላችሁ ትገቡና ኋላ የባሰ ታነፍሯታላችሁ። እንዲህ ለምን ወይስ ኪበና እንደናታችሁ እዩዋት እንደ እህቷችሁ እዩዋት ምናምን ብትሉ ሊገባችሁ አልቻለም። እንደማን ልታያት ትችላላችሁ? እንደማንም አትዋት። ዝም ብላችሁ ቁስሏን ብቻ እዩላት። ከኋላ በዚህ በተሸከመው ቁስል እኮ ነው ግን ትል ሆናችሁ ምግቡ ታውቃላችሁ። በደካማ ጎኗ እኔ አባትሽ ምትክ እኔ እናትሽ ምትክ እኔ ሁሉ ነገርሽ ብላችሁ ትገቡና ሁሉ ነገሯን ታሳጣቷላችሁ። ኧረ ተው ግን تحدقني أتحدقني تقدفني أتقدفني كعبد يا فصلال القني كحمد يا خمواد القني أتبرق